عيسى ملكتنا انجي جيتام ايدلم يجيتام لج ايدلم الان بل قد خلت من قبله الرسل كالسوفيت بزو ملكتنيوش الفوال قدم يتكسكواچو بوانانت نبي الله نوح ابراهيم موسى إن هود إن صالح إن زكريا إن يحيى إن داود إن سليمان ليلوچم نبياتوች እንደሱ ወህይ መጥቶላቸው ወደ አላህ Subhanahu Wa Ta'ala ጥሪ እንዲያደርጉና የሰው ልጆች ጀሃነም እንዳይወርዱ እሳት እንዳይገቡ ጀነት እንዲገቡ ጥሪ የሚያደርጉ አልፈዋል ወኡሙሁ ሲዲቃ እናቱም መርየምን ብትሆን ጥብቅናት እውነተኛም ነች በጣም ከስዲቆች هي اعلى المراتب بعد النبيين كنبيات درجه قتلوا ያለው ደረጃ የስዲቆች ደረጃ ነው እሷ ከነሱናት ካና ያአኩላን الطعام ልጇም ይሁን መርየም እናቱ አብረው ምግብ ይበሉ ነበር ይህ የሚያሳየው እንደን ማንኛውም ፍጡር ከፈጣሪያቸው ፈላጊና ደካሞች ናቸው እንጂ የፈጣሪ ባህሪም የለባቸውም የፈጣሪነት ክብርም የላቸውም ምክንያቱም የሚበላ የሚጠጣ እንደኛ ፈላጊ ነው ደካማ ነው ጌታችን አምላካችን አላህ Subhanahu Wa Ta'ala አይበላም አይጠጣም አይደክመውም አይተኛም ሙሉ ነው ስለዚህ መርየምንም ይሁን ኢሳን መርየምን የአላህ ሚስት ናት ወይም ደግሞ የኢሳ የአምላክ ወላጅ ናት ወይም ደግሞ ኢሳ የአላህ ልጅ ነው ብሎ ማለት ትልቁ ክህደትና በመድር ላይ የተለያዩ አይነት የአላህን ቅጣቶችን የሚያመጣ ውሸት የሆነ እምነት መሆን